እግዚአብሔር በህይወታችን ላይ ዓላማ አለው። ዓላማውም ክብሩን በእኛ ላይ መግለጥ። በዚህ ዓለም ስንኖር በህይወታችን ውስጥ ገንዘብ፣ ቤት፣ ስልጣን፣ ህመም፣ ስቃይ፣ ድካም፣ ሰላም ማጣት፣ የኑሮ ውድነት፣ የተለያዩ አይነት ነፍስን የሚሞግቱ እረፍት የሚያሳጡ ብዙ አይነት ጥያቄዎችና ሀሳቦች ከዲያብሎስ ይመነጫሉ። ይህ የዲያብሎስ ሀሳብና የዘረጋው ወጥመድ ከተፈጠርንበት ዓላማ የሚያጎድልና የተቅበዘበዘና እረፍት የሌለው የድካም ሩጫ ውስጥ የሚያስገባ የዲያብሎስ ዘር ነው። ከዚህ ሊያወጣን የዲያብሎስን ሀሳብና ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ተገልጧል። ኢየሱስ መጀመሪያ የሌለው የሁሉ መጀመሪያ የሁሉ ምንጭ ነው። ሁሉ ከእርሱ በእርሱ ለእርሱ ተፈጥሯል። ይህንን የእግዚአብሔር ምስጢርና ጥበብ የምንረዳው በእምነት ነው። ፍጹም ደስታና ሰላም፣ የዘላለም ህይወት፣ አባትነትን ሊሰጠን የታመነ ነው። ዘር ካልተዘራ እንደማይበቅለው ሰውም የህይወት ምንጭ ከሆነው ከኢየሱስ ክርስቶስ ጋር ካልሆነ በቀር ህይወት የለው። ለዚህ ዓለም ስንሞት እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የዘራው ዘር በእኛ ላይ ይበቅላል። ልጁ ያለው ህይወት አለ፣ ልጁ የሌለው ህይወት የለውም።